በበዓለ ጥምቀቱ ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ከዚያም በላይ በዓለ ጥምቀቱ ዓለም አቀፋዊ እንደመሆኑ የተለያየ እምነት ተከታዮች የሆናችሁ ኢትዮጵያውያን ወገኖች ሁልጊዜ በሰው ልጅ እኩልነት የምታምኑ እምነታችሁ ባይሆንም በዓሉ በዓላችን ነው እያላችሁ በተለያዩ ጊዜያት አብራችሁ የምታከብሩ ድጋፍ የምትሰጡ ወገኖች ሁላችሁም በዓሉን ራሳችሁ አክባሪዎች፣ ራሳችሁ የጸጥታው አስተናጋጆች፣ የሰላም መሪዎች ሆናችሁ ቅድስት ቤተክርስቲያን በምታስተላልፈው መልእክት ተቀብላችሁ በዓሉ በሞቀና በደመቀ መልኩ እንዲከበር በቅድስት ቤተክርስቲያን ስም ጥሬን አስተላልፋለሁ። የጸጥታው አካላትም ትናንት እንዲህ ተብያለሁ፣ ይህ እንደገና በተቃውሞ ካልታወጀልኝ በስተቀር ይህንን አላደርግም የሚለውን አስተሳሰብ ትቶ ሕግን በሕግ ስርዓትን በስርዓት ለመፈጸም ለማከናወን አእምሮውን አስፍቶ የተሻለ ስራ እንዲሰራ በዚሁ አጋጣሚ ቅድስት ቤተክርስቲያን መልእክቷን ታስተላልፋለች። ጸባጫሪዎች እንዳይኖሩ አሁን ቅድስት ቤተክርስቲያን እየተጎዳች ያለችበት አማኞች ሳይሆኑ ነጠላ የሚለብሱ አማኞች ሳይሆኑ ማተብ የሚያደርጉ ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች መስለው በመካከል ገብተው ችግር ፈጥረው ቤተክርስቲያን ችግር እንደፈጠረች የሚያስመስሉ ስላላችሁ ተናባችሁ ተዋውቃችሁ በስነ ስርዓቱ በዓሉን በልዩ መንገድ እንድናከብር የቅድስት ቤተክርስቲያን ጥሪ ነው። አሁንም ሌላውን ችግር በመድረክ ዙሪያ ማነው ጥፋተኛ፣ ምን አስቦ ነው፣ ምን ብሎ ነው ቅዱስ ሲኖዶስ የሚመክርበት የሚዘክርበት የሚገሰጸውን የሚገስጽበት ከቀኖና የወጣውን ከቀኖና ወጥተሃል የሚልበት የራሱ ሕግና ስርዓት ስላለው ለሕጉን ተወዋለን። ከዚያ ውጭ ግን በተደጋጋሚ ይህን ቃል የምደግመው ይህንን በሉ ይህንን አድርጉ ይህንን ካላደረጋችሁ የሚባል መያዣ ነገር ቤተክርስቲያን እንዲህ አይነቱን አስተናግዳም አታውቅም፣ ወደፊትም አታስተናግድም። የመጣውን በጸጋ ከምትቀበሉች እርግጠኛ ሆኜ ነው የምናገረው ይህንን። ስለዚህ በምክክር በውይይት በመተማመን በፍቅር በራሷ ፈቃድ በራሷ ፍላጎት ኃጢአትን ተጸየፉ የምትል ቤተክርስቲያንን አንቺ ከኃጢአት ጋር ተለማምደሻል፣ ስለዚህ እኔ ይህንን አድርጊ ስልሽ ብቻ ነው ማድረግ ያለብሽ የሚለው አስተሳሰብ ጨርሶ የቤተክርስቲያንን ሕልውና ይነካል። ኃጢአተኛ የተባለውን በኃጢአቱ መያዝ ይቻላል፣ ኃጢአተኛ የተባለውን በኃጢአቱ መገሰጽ ይቻላል፣ ሕግ ስለሆነ። ግን እንደው እያጣቀሱ የሚባለውም ነገር ጨርሶ የማይሞከር ስለሆነ በዚሁ አጋጣሚ በታላቅ ትህትና በበጎ አስተሳሰብ በቅን አስተሳሰብ ሰላምን በመሻት ክፉ ነገርን በመራቅ በመጸየፍ ለእግዚአብሔር በመገዛት ተገቢውን ነገር እንድናደርግ በቤተ ክርስቲያኒቷ ስም ደግሜ ጥሪን አስተላልፋለሁ።